አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁና የተወደዳችሁ የትምሪያ ዩቲዩብ ተከታታዮች እንደምን አላችሁ? ሰላም ናቸው? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው እና እኔም ጀማሪ ነኝ። ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ያው እጅ ለእጅ ተያይዘን አብረን እናድግላችኋለሁ። እኔ ደግሞ ዛሬ እኔ የከፈትኩት ዩቲዩብ እናንታችሁም ደግሞ ብዙዎቻችን ሲንፈልገው ባለማወቃችን ዝም እንላለን ማለት ነው። ስለዚህ እኔ ደግሞ ዛሬ ለእናንታችሁ ይጠቅማል ብዬ ያሰብኩት ነገር እኔ የተጠቀምኩበት እናንታችሁም ደግሞ አብረን እንጠቀም ብዬ ለእናንታችሁ ይጠቅማል ብዬ አስባለሁ። ኢንሻአላህ ዩቲዩብ ለመክፈት የምትፈልጉ ልጆች ሁላችሁም ክፈቱ እና መዳም ቤት የሚሰሩ ሁላችሁ ማለት ነው። በቃ ስራችን ከጨረስን በኋላ ያው በመጥፎ ነገር መጥፎ ነገር እንዳለቅ እንጂ በጥሩ ነገር እና በቁርአንም ቢሆን በሐዲስም ቢሆን በጥሩ ነገር ውላችን ብናዝናና ጥሩ ነው ብዬ አስባለሁ። በተቀመጠባችሁ በአንድም ሰዓት እረፍት ቢሆን በሁለት ሰዓት እረፍት ቢሆን ባለን ሰዓት መጠቀም እንችላለን ማለት ነው። ከከፈት ነው ማለት ነው። ትንሽ ነገር ነው። ስለዚህ የሰው ጋር ላይ ሆነን ግን ብዙ ለመስራት አይመችንም። ሀገር ከሄድን እዚህ ካሳደግነው ትንሽ ካሳደግነው ማለት ነው የውጭ ረብሻ እየመጣብኝ ነው። ስለዚህ ነው የሄድኩኝ ሳቀሰቅቼ ነው መጣሁት። ስለዚህ እዚህ አሳድጋችሁ ኢትዮጵያ ከገባችሁ ያው ሁሉንም ነገር መስራት ትችላላችሁ። ግን እዚህ ሆናችሁ ብታሳድጉ ጥሩ ነው ብዬ አስባለሁ። ያው ስራ ከተጨረሳችሁ በኋላ የአንድ ሰዓት እረፍት የሁለት ሰዓት እረፍት ካላችሁ በዚህ ሰዓት ቢያንስ ያው የአንድ ሰዓት ግማሽ የ30 ደቂቃ ቢሆን ራሱ ለእናንታችሁ በኋላ ይጠቅማችኋል። ስለዚህ እንጠቀም ባለን ሰዓት ማለት ነው። አሁን ወደ ከፋፈቱን ልሄድና ላሳያችሁ እላችኋለሁ። መጀመሪያ ዩቲዩብ ጋር ትገባላችሁ። እቺ ማለት ነው ዩቲዩብ ጋር ትገቡና አንዴ ክሊክ ታረጋላችሁ። ስልኬ ባንዴ ያመጣም ግን ያው ኔትወርክ ነው ችግሩ መሰለኝ ይቆያል። ከዛ ፕሮፋይል ያው ወደ ላይ ማለት ነው። እዚህ ወጣችሁ ፕሮፋይል ጋር ትገቡና አንዴ ልጅን ፕሮፋይላችሁ አንዴ ክሊክ ታረጋላችሁ። ከዛ እዚህ ትመጡና አንዴ ክሊክ ካረጋችሁ በኋላ እዚህ ትመጡና ይሄን አንዴ ትነካላችሁ። ከዛ እዚህ ያው ሲደመር የምትለው ትመጣለች። ያው ይሄ መጀመሪያ በሙከራ ጊዜ የከፈትኩት ነው። ግን ያው ሁሉም ግን ክፍት ነው። አልጠቀምበትም እኔ በአንዱ ማለት ነው። ሌላ አለ። ስለዚህ እቺን ሲደመር የምትለውን ትነካላችሁ። ይሄ ደግሞ የሚጠይቀው የዚህም ብሎ ስልካችሁ የምትከፍቱበት ፓስፖርት ነው የሚጠይቀው። የስልካችሁን ፋተሩ ማለት ነው። እሱን ነው የሚጠይቀው። እሱ ጣጣ የለውም። ኢሜላችሁ መጀመሪያ ኢሜላችሁን ጉግል ጋር ገብታችሁ ማውጣት ትችላላችሁ። በቀጣይ ቪዲዮ ደግሞ ኢሜል ውስጥ እንደሚወጣ ያሳያችኋለሁ። አሁን ደግሞ ይሄን እቺን ትነካላችሁ። ይሄ ከመጣላችሁ ማለት ነው። እቺን አንዴ ክሊክ ታረጉና ከዛ እቺን አንደኛውን ጽሁፍ ማለት ነው እቺን ትነካላችሁ። ከዚህ እንዲሆኑ ይመጣላችኋል። እዚህ ደግሞ የዩቲዩብ ስማችሁ ማለት ነው። ምሳሌ እኔ አሁን ያው ለእናንታችሁ ለማሳያት ነው እንጂ እኔ ያለኝ አልከፍትም። ለእናንታችሁ ነው ብዬ ያመጣሁት። ለእኔ ይጠቅመኛል ብዬ ላይክ እና ሼር ሰብስክራይብ እንዳትረሱ።
ምሳሌ ምን ልበላ? ማይምራ ልበላ፣ ችግር የለውም በኋላ ይቀይረዋለሁ። ማይምራ ማይምራ ዩቲዩብ ከዛ ሴቲንግ፣ እቺ ሴቲንግ የምትለው ማለት ነው። እቺ ማለት ነው ሰማያዊ ምልክት፣ እቺን ስትነካላችሁ አንተ ክሊክ ታደርጋላችሁ። ከዛ ሴቲንግ ካላችሁ ከዛ እቺን አንዴ ይሄ ስልክ ማለት ነው። እቺ ማለት ነው በሌላ ስልክ እቺ መሀል ናት፣ እኔ ደግሞ ጎን ናት። ያው በአንዳንድ ስልኩ ስልክ መሀል ናት እቺ ማለት ነው። እቺ መሀል ናት፣ በብዙ ስልክ መሀል ናት። በእኔ ስልክ ግን በጎን ነው ያለችው። ያው አንዴ ራሷን ትነኩና ነው። ከዛ ይሄ የተወለዳችሁበት ወራት ነው የሚጠይቃችሁ። ያው በታውቁም ማንኛውም አንዴ ክሊክ ታደርጉና እዚህ ደግሞ እዚህ ያው መጠቀቅ አለባችሁ ነገር እዚህ በ18 ማነስ የለበትም። ህጉ እንደዚህ ነው። በ18 ማነስ የለበትም። ስለዚህ 19 ቢያዋለው እዚህ ደግሞ ዓመተ ምህረቱን ነው 1999 ይለዋለሁ እኔ ያው 1999 ቢዋለው። ይሄ ደግሞ 30 ነካሁት። ይሄ ደግሞ ሴት ነሽ ወንድ ነሽ ነው የሚለው ማለት ነው። ይሄን ደግሞ አንዴ ራሱን ትነኩና ይሄ መጣላችኋል። ከዛ አንደኛው ሁለተኛውን ትነካላችሁ ማለት ነው። ከዛ እኔ አንደኛው ከዛ ወደ ታች ትወርዱና ሴቲንግ ይሄን ትነካላችሁ። ሴቲንግ የሚለው አንዴ ክሊክ ታደርጋላችሁ። ከዛ እንደዚህ ይመጣልናል። እንደዚህ ከመጣለን ያው ኢሜል ስላለኝ ኢሜል መጥቶልኛል። የመጀመሪያው ኢሜል ስላለኝ ያው ወይ እቺን ወይ አንደኛውን ወይ ደግሞ ሁለተኛውን ትመጥራላችሁ ማለት ነው። አዲስ ኢሜል ከፈለጋችሁ ይሄን ነው ነክታችሁ የምታወጣ አዲስ ኢሜል የምትከፍቱ ከሆነ ግን የመጀመሪያ ኢሜል የተሟላ ስለሆነ እኔ ያው አምጥቶልኛል። ወይ እቺን በሁለት አንዱ እኔ ደግሞ ሁለተኛው መርጫለሁ። ያው አልከፍተውም ግን በሁለት አንዱ ማለት ነው የሚላችሁ የግድ መጠቀቅ አለባችሁ። በስልካችሁ ላይ መጥፋት የለበትም። ያው በግልም በወረቀቱም ቢሆን በማስታወሻም ነገር መያዝ አለባችሁ። ከዛ ወደ ታች አርታችሁ ሴቲንግ ትላላችሁ። ከዛ የምትጠቀቁበት ነገር ዋና ይሄን ማለት ነው። በስማችሁ አድርጋችሁ ፓስፖርት ወይ ከ1 እስከ 3 ወይ ከ1 እስከ 9 ወይንም ከ1 እስከ 6 ቢሆኑም በቃ ማንኛውም ቁጥር መጀመሪያ ስማቸውን ጽፋችሁ ከዛ በቁጥር ትይዛላችሁ ማለት ነው። አሁን ይሄን ምሳሌ እኔ ልክፈተው ያው በኋላ ስለምናጠፋው ምሳሌ በእንግሊዝኛ መሆን አለበት። ያው ዩቲዩብ በእንግሊዝኛ ስለሚቀበል እዚህ እንግሊዝኛ ነው የሚቀበለው መሰለኝ። ያው እኔ ለሙከራ ስለሆነ ያው ከ1 እስከ 5 አድርጌዋለሁ። ከዛ እዚህ መጣችሁ ሴቲንግ ትላላችሁ።
ከፈታ ማለት ነው። ከዛ ይሄ አሁን እኔ ኢማራት ስላለሁኝ የኢማራት በእንትን ማለት ባንዲራ አምጥቶልኛል። ያላ የስልክ ቁጥራችሁን እዚህ አስገብታችሁ ከዛ ወደ ታች ወርታችሁ ሴቲንግ ትላላችሁ። ተጨረሰ ይከፈታል ማለት ነው። ግን ቁጥር እናስገባለት እና ከዛ እዚህ ሴቲንግ ትላላችሁ። ከዛ ይሄው ከፈታልኝ። ይሄው ማይሙናይቱ የሚለው መጣልኝ ከነ ኢሜይሌ ማለት ነው። መጣልኝ ማለት ነው። ከፍቶልኛል። አሁን ያው ከፈለኩት ይሄን ነው አንዴ ሴቲንግ የምንለው ከዛ በቃ ከፍቶልኛል ማለት ነው። ግን ይሄ እኔ ስለማልፈልገው ይሄን ከነካሁኝ ይከፈትብኛል። ስለማልፈልገው አልነካውም ይሄን ማለት ነው። አልፈልገውም አለኛ። ስለዚህ እንደዚህ ነው እላችኋለሁ ውዶቼ። ሰብስክራይብ፣ ላይክ፣ ሼር አድርጉ እሺ። እኔም ገና አዲስ ነኝ እኮ አዲስ ነኝ። እሺ ሰላም አለይኩም።